ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 9 ቀን 2018 ነው። በአንድ ጉዳይ ላይ ትኩረት አድርገን አብረን እንድንቆይ በአክብሮት እንጠይቃለን። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በትላንትናው ዕለት የለቀቀው የሙዚቃ አልበሙ የተለያዩ አስተያየቶችን እያስተናገደ ይገኛል። የአዲስ ምንጭ ሚዲያ ቤተሰብና ቋሚ ተከታታይ የሆኑት በሀገረ አሜሪካ ሜምፊስ የሚኖሩት አቶ ቴዎድሮስ ንጉሴ ያደረሱን በጥልቅ ምልከታ ላይ ያተኮረና ቴዲ አፍሮ ጠቅላይ ሚኒስትር አብይን የተረዳበት ስራው ነው የሚለው አስተያየታቸው ግን ለክቡራትና ክቡራን እንድናጋራችሁ የግድ ብሎናል። የእናንተንም አስተያየት እንጠብቃለን። አብረን እንቆይ። አቶ ቴዎድሮስ ንጉሴ ከዩኤስኤ ሜምፊስ ዳስጣል ቴዲ አፍሮ ጠቅላይ ሚኒስትር ዶክተር አብይ አህመድን የተረዳበት ስራው በሚል ርዕስ ነው ቀጥሎ ያለውን ጽሑፍ ያደረሱን። በትላንትናው ዕለት ሚያዝያ 8 ቀን 2018 የተለቀቀውን የቴዲን አልበም በጥሞና ሰማሁት። እንደተጠበቀው ከሙዚቃው መለቀቅ ቀደም ብሎ ስራውን ተመልክተው ሐሳብና ስሜታቸውን ለመግለጽ በመፈለግ በትዕግስት ይጠብቁ የነበሩ እንዳሉ ሆነው በግራም በቀኝም የተለያዩ አስተያየቶች ይሰጡ ስለነበር ሁኔታው ከፍተኛ ጉጉትን ፈጥሮ ቆይቷል። እኔ የቴዲን አልበም ያየሁት በተለየ መልኩ ነው። እንዳውም ተስፋ በጣም ያየሁበትና ከያኔው ዶክተር አብይን የተረዳ ነው ብዬ እንድመለከት ያደረገኝ ድምዳሜ ላይ ነው ያደረሰኝ። እንዴት ማለት አይቀርምና የእኔን ምልከታ ለአዲስ ምንጭ ሚዲያ ተከታታዮችህ እንድታጋራ ውቤን በአክብሮት ጠይቃለሁ። አንደኛ፣ ዳስጣል የሚለው ሙዚቃ እንመልከተው። ይህን ሙዚቃ እኔ የማየው የዶክተር አብይን በ2013 ዓ.ም ማለትም በጦርነቱ ጊዜ የነበረውን ቁዘማ ነው። እያንዳንዱን ስንኝ በደንብ መመርመር ያስፈልጋል። ይህንን ለማየት እንጉርጉሮ እንስማ። አብዛኛው ስንኞች አንድ ስልጣን ያለው ከፍተኛ መሪ ትዕግስቱ ለሰላም ሲል እንደተፈተነና ለኢትዮጵያ ሲል አንድ ነፍሱን ለመስጠት እንደቆረጠ መወሰኑን የሚያሳይ ነው። የሆነውም ይኸው ነበር። እስኪ ሙዚቃውን ስንሰማ ዶክተር አብይን በሐሳባችን ወደዚያ የ2013 ሁኔታ አምጥተን እንመልከተው። ሐቁ ፍንትው ብሎ ነው የሚስተዋለው። ደግመን እንድናዳምጠውም በዚህ አጋጣሚ በአክብሮት ጠይቃለሁ። መንጋው ኢትዮጵያ ፈርሳለች የሚለውን ብቻ ነው ማየት የፈለገው። ቴዲም ብልህ ስለሆነ አንድ የሙዚቃ ሥራ በስፋት እንዲደመጥ የፕሮሞሽን ባለሙያዎች እንደሚሉት ክፋት ሰንቆ ወዶ የመጣውን መንጋ ተጠቅሞበታል ብዬ አምናለሁ። አልበሙ ከመውጣቱ በፊት ስራዬ ይዳኘኝ ብሎ ማስተባበያ ውስጥ አልገባም፣ ደግሞም አስፈላጊ አልነበረምና። ሁለተኛ፣ ስምምነ የሚለው ሙዚቃ እንመልከተው። ይህ አንድነትን ይሰብካል። እዚህ ላይ እንዳለውም አንድ መሆን ግዴታ ነው። ይህንንም አበክሮ ይናገራል። ይህን ዶክተር አብይ ሁሌም የሚለው ነገር ነው። የኢትዮጵያን መቅደም ሁሌም የሚናገረው ጉዳይ ነው። እኔ እንዳውም የሌ ሌላ የሚለው ክፍል ኢትዮጵያዊነት ብቻ አመንክም አላመንክም ተቀበል የሚለው ከአብይ ጋር ምንም ከቶኑ ልዩነት የለውም። እስኪ ደግሞ የመጨረሻው ዝናብ አርሶት ለሜዳው ፍቅር አልወርዳ ለባሸንዳው። ይህ ቆም ብሎ ከለውጡ ማግስት ጀምሮ የነበረውን የመንግስት መሪዎች ለፍቅር ብዙ ቢያደርጉም ቢያመቻቹም ፍቅርን የሚጠቀምበት ጠፋ ነው የሚለው ብዬ ነው የወሰድኩት። እንደሚታወሰው መጀመሪያ አካባቢ ነገሩን ትንሽ ለጠጥ አድርገው መሪ ሲገኝ የተመሪ ጠፋ ይሉ የነበሩም ነበሩ። ዞሮ ዞሮ ከምንመኘውና ከምንፈልገው ይልቅ በተግዳሮት የተሞላው ተጨባጩ መራር ሐቅና ጠቅላይ ሚኒስትር ዶክተር አብይ ያኔም አሁንም በጥልቅ የኢትዮጵያና ሕዝቧ ፍቅር በጽናት የቆመበትን የሚያሳይ ነው። እስኪ ወደ ቀጣዩ ምልከታዬ ደግሞ እንሸጋገር። ሶስተኛው ማለት ነው ጽዮን ሙሽራዬ የሚለው። ይህ ሙዚቃ እስከ ገባኝ ድረስ ኢትዮጵያ እየተሞሸረች ነው የሚል ነው። በመጀመሪያ ጽዮን ያላት ኢትዮጵያን እንደሆነ
በግልጽ አስቀምጧል። ምን ደስታ ይገኛል ከዚህ የሚበልጥ እልል እንደማለት? ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር? የት ወለም ዘለም ትላለህ አምሳለ ጦቢት ስንድር እያየህ ይላል። አየህ እንግዲህ አምሳለ ጦቢት አዲስ አበባ ናት። አስገራሚውና ጎልቶ የወጣው ነገር እዚህ ላይ ቴዲ ዓለም እየተደነቀ በግልጽ ነው የሚናገረው። ይህ በተጨባጭ በምድር ላይ ያለውን እውነታ እንዳደነቀ ያሳያል። ይህ ደግሞ ከየትም የመጣ ሳይሆን የመንግስት ያለፉት ዓመታት በውጤት የተመዘነ በገሃድ የተስተዋለ የልማት ሥራ ነው። ጀንበር ወደሚለው እንሂድ። አራተኛው ማለት ነው። አራተኛው ጀንበር ነው። በመጀመሪያ የሚለውን ለማየት ብርሃን አውሰኝ ነው። ፀሐዬ የሚለው መዝሙር የሕፃናት አምባ ልጆች መዝሙር ተስፋ ጀንበር ብርሃን ይዛ እንደመጣች። ተነሳ ተራመድ የሚለው መዝሙር የወንዞች መገደብ፣ የማዕድን መውጣት፣ ለሥራ መነሳት ወዘተ አሁን በተጨባጭ መሬት ላይ ያለ ነገር መሆኑን ተገንዝቦታል። አስገራሚ አስተውሎትና በኪነ ጥበብ የተገለጸ እውነታ ነው። መጨረሻ ላይ አሁን ሰዓቱ ከጠዋቱ 11 ሰዓት ነው ይላል። ይህ መንጋቱን አዲስ ቀን መምጣቱን እርግጠኛ የሆነበት ሙዚቃ ነው። በአጠቃላይ ይህ አልበም መንግስትን ጠርቶ ባይወድስም ለሥራውና ኢትዮጵያ እየነጋላት እንደሆነ ምስክር የሰጠበት አልበም ነው ብዬ ነው የማምነው። እንደኔ ቴዲ አፍሮ ራሱን ያስተካከለበት፣ ለሀገር ያሰበበት፣ ከፍታውን ያሳየበት አልበም ነው ብዬ አምናለሁ። ቴዎድሮስ ንጉሴ ከዩኤስኤ ሜምፊስ ለአዲስ ምንጭ ሚዲያ። አድማጭ ተመልካቾች በሙሉ ሰላም ይሁን።